ሰላም እንዴት ዋላችሁ? እንዴት አመሻችሁ? ይህ ፋኖስ ዴይሊ የዩቲዩብ ቻናል ነው። በዛሬው ዜናችን ይዘንላችሁ የቀረብነው ከአንድ ዓመት በፊት የታሰሩት የቤንሻንጉል ጉሙዝ ክልል ምክር ቤት አባል አዲስ ሶስተኛ ክስ ተመሰረተባቸው በሚል ነው። ሰብስክራይብ እና ላይክ አድርጋችሁ ቪዲዮውን እንድትጀምሩት በአክብሮት እንጠይቃለን። በቤንሻንጉል ጉሙዝ ክልል ሕገ መንግሥት ማሻሻያ ላይ አቤቱታ ካቀረቡ በኋላ የታሰሩት የክልሉ ምክር ቤት አባል አቶ ዮሐንስ ተሰማ አዲስ ሶስተኛ ክስ እንደተመሰረተባቸው የቤተሰብ አባላቱ ተናገሩ። ከዚህ ቀደም ከሽብርና ከሊዝ አዋጁ ጋር የተያያዙ ክሶች በቀረቡባቸው የምክር ቤት አባሉ ላይ የተመሰረተው አዲስ ክስ የሙስና ወንጀል አዋጅን መተላለፍ የሚል ነው። ላለፈው አንድ ዓመት ገደማ እስር ላይ ያሉት የክልል ምክር ቤት አባሉ አቶ ዮሐንስ በአሶሳ ዞን ከፍተኛ ፍርድ ቤት ለቀረበባቸው አዲስ ክስ የቀጠሮ መጥሪያ የደረሳቸው ትናንትና ረቡዕ የካቲት 18 2018 ዓመተ ምህረት እንደሆነ አንድ የቤተሰብ አባል ለቢቢሲ ተናግረዋል። አቶ ዮሐንስ ባለፈው ዓመት የካቲት ወር ላይ ከታሰሩ በኋላ ከ5 ዓመት በፊት ተቋርጦ በነበረ ከሊዝ አዋጅ ስሪት ውጪ የከተማ መሬት አስፋፍቶ በመያዝ ክስ 5 ዓመት ከ10 ወር ተፈርዶባቸዋል። ይግባኝ የቀረበለት የክልሉ ጠቅላይ ፍርድ ቤት የቅጣት ውሳኔውን ወደ 4 ዓመት ዝቅ ያደረገው ሲሆን አሁንም ጉዳዩ በፌዴራል ሰበር ችሎት አቤቱታ ቀርቦበት ቀጠሮ ላይ ነው። ባለፈው ጥር ላይ ደግሞ ከሽብር ጋር በተያያዘ የተመሰረቱባቸውን ሌሎች 3 ክሶች ሲመለከት የነበረው የአሶሳ ዞን ከፍተኛ ፍርድ ቤት ላይ ነፃ እንዲሆኑ ወስኖላቸዋል። አቶ ዮሐንስ የቤንሻንጉል ጉሙዝ ምክር ቤት አባል በመሆን ያገኙት ያለመከሰስ መብት እንዲነሳ የተደረገው ከእነዚህ ክሶች ጋር በተያያዘ ነበር። ክሶቹ ህዝብን ከህዝብ ጋር ማጋጨት፣ ማህበራዊ ሚዲያ ላይ ከፍተኛ አመራሮችን መሳደብና ከውጭ አካላት ጋር ግንኙነት በመፍጠር የሚሉ እንደነበሩ ጉዳዩን የሚመለከቱ የቤተሰብ አባላቸው በወቅቱ ለቢቢሲ ተናግረው ነበረ። ዜናዎቹም ስለሰማችሁ እናመሰግናለን። በቀጣይ አዳዲስ ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን።